የአብርሃምን ድክመት እግዚአብሔር ስለሚያውቅ ከባድ እንቅልፍ አብርሃም ላይ ጣለበት ይላል። እግዚአብሔር ግን በዛ እንስሳ መካከል ምን አለ? ተሻገረ አለ። ይሄ ማለት እግዚአብሔር ሁሉን ቻይ አምላክ ነው። እግዚአብሔር ቃል ኪዳኑን የሚፈጽም አምላክ ነው። እግዚአብሔር በህይወታችሁ የተናገረውን ነገር ይፈጽማል። ላዳባጅ እግዚአብሔር የናንተን ጥንካሬ አይደለም አይቶ ቃል ኪዳን የገባላችሁ። እግዚአብሔር በራሱ ተማምኖ ነው ቃል ኪዳን የገባላችሁ። እግዚአብሔር አሻግርሃለሁ ወዳለ ስፍራ ያሻግርሃል። በርግጥ እግዚአብሔር ያሻግራል እና እግዚአብሔር አብርሃም ለሁለት እንስሳ ከፍሎ እያለ ከባድ እንቅልፍ በወደቀበት ሰዓት እግዚአብሔር መጥቶ ምን አለ? ያንን እንስሳት ተሻገረ። ይሄ ማለት እግዚአብሔር ቃል ኪዳኔን እፈጽማለሁኝ እኔ ብቻ ቃል ኪዳን ከገባው በቂ ነው ማለቱ ነው እግዚአብሔር። ይሄ ማለት አብርሃም በዛ ጊዜ ቢሻገር ኖሮ ወደ አጋር በገባበት ሰዓት ይሞት ነበር። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ የአብርሃም ዘር የሆነው ዮሴፍ ተሽጦ ወደ ግብጽ ምድር ገባ። ኤራ ባጋጃጋዳጋሲያ ወደ ግብጽ በገባ ሰዓት እንግዲህ ወደ ጲጢፋራ ቤት ገብቶ የደረሰበትን ነገር ታውቃላችሁ። ወደ እስር ቤት ገባ ዮሴፍ። ከእስር ቤትም አስቸኩሎ ንጉሱ አወጣው ቻላባሲያ። የንጉሱን ህልም ስለፈታ ዮሴፍ በንግስና ወንበር ላይ ተቀመጠ። በፈርዖን ንግስና ወንበር ላይ አንድ ሰው ብቻ ነበር በንግስና የሚበልጠው፣ እሱም ፈርዖን ብቻ ነበር። በአገሩ ግዛት ላይ በሙሉ ምን አደረገው? ሾመው። ስለዚህ ለዮሴፍ የገባውን ቃል ኪዳን እግዚአብሔር እየፈጸመ ነው። ራዳላዳጋሲያ ስትሰግዱልኝ አየሁኝ ብሎ ያየውን ህልም እግዚአብሔር በዮሴፍ እየፈጸመ ነው። ስለዚህ ዮሴፍ በነገሰ ሰዓት ያዕቆብ ልጆች በሙሉ በተራቡ ጊዜ ወደ ዮሴፍ ምድር ወይም ወደ ግብጽ ምድር ሄዶ እህል ሲወስዱ እናያለን። በዛ ሰዓት ነው ዮሴፍ ወደ 70 ምናምን የሚቆጠሩ ቤተሰቦቹን ወደ ግብጽ ያስመጣው። ከዛ በኋላ ነው ዮሴፍን የማያቅ ንጉስ ተነሳ ይላል። ዮሴፍን የማያቅ ንጉስ ከተነሳ በኋላ የእስራኤል ህዝብ ይሄ ቃል ኪዳን በአብርሃም በኩል ቃል ኪዳን የተገባለት ህዝብ መከራ ውስጥ ወደቀ። for how many years? 430 years በባርነት ቀንበር ውስጥ ወደቁ ይላል። ዛሬ የእግዚአብሔር መንፈስ ነፃ ያወጣናል። እንጮሃለን። ዛሬ የእግዚአብሔር መንፈስ ነፃ ያወጣናል። I'm sure ሮሜ 8 ቁጥር 1 ራዳላራጋታጋሲ አሁን በክርስቶስ ላሉ ምን የለባቸውም? ኩነኔ የለባቸውም ይላል። ዛሬ በዚሁ መንፈስ ብዙዎቻችሁ ነፃ ትወጣላችሁ። ብዙዎች ነፃ ይወጣሉ ከቀንበር፣ ከበሽታ ቀንበር፣ ከኤችአይቪ ሊሆን ይችላል፣ ከካንሰር ሊሆን ይችላል፣ ከዲስክ መንሸራተት ሊሆን ይችላል፣ ከኪንታሮት ሊሆን ይችላል፣ ስም ካለው ስም ከሌለው በሽታ ሊሆን ይችላል። እግዚአብሔር መንፈስ ቅዱስ አሳይቶኛል። ብዙዎች ነፃ ይወጣሉ። ራታላራጋሲያ ስለዚህ የእስራኤል ህዝብ ቃል ኪዳን የተገባለት ህዝብ በባርነት ወደቀ። በእግር ሰንሰለትና በእጅ ሰንሰለት ውስጥ ገባ ይላል። በእግር ሰንሰለት ውስጥ በእጅ ሰንሰለት ውስጥ ገብቶ ጭቃ ያቦካ ለፈርዖን ይደክም ነበር ይላል። በቂ ምግብ አያገኙም። ፀሐይ ላይ ነው የሚሰሩት። ራዳላዳጋሲያ እየተሰቃዩ ነበር። በራጋሳ መከራው በበዛ ቁጥር ግን እግዚአብሔር ምን ያደርጋቸው ነበር? ያበዛቸው ነበር ይላል። ወደ 70 ምናምን ሰው ያኔ በዮሴፍ ጊዜ የገባ ህዝብ አሁን ህፃናቶችና ሴቶች ተቆጥረው ወደ 1 ሚሊዮን ገቡ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሙሴ ይዞ ሲወጣ የኤርትራን ባህር የዮርዳኖስን ባህር ሲሻገር ሴቶችና ህፃናቶች ሳይቆጠሩ 600,000 ህዝብ ነው ይዞ ወጣው። ይሄ ማለት ሴቶችና ህፃናቶች ሲቆጠሩ ወደ 1 ሚሊዮን ነው የሚገቡት። ስለዚህ እግዚአብሔር በመከራ ላይ
መከራ ውስጥ እያለህ ያሰፋሃል። እግዚአብሔር ችግር ውስጥ እያለህ ያበዛሃል። እግዚአብሔር ዳላታጋጃታ ዳላራጋዳጋሲያ በሽታ ውስጥ እያለህ ፈውስን ይልክልሃል፣ መድኃኒትን ይልክልሃል። የእስራኤል ቅዱስ ሊታደግህ ወዳለህበት ስፍራ ላይ ይመጣል እና የእስራኤል ሕዝብ አብዝቶ ጮኸ ይላል። ድምጻቸውም ጩኸታቸውም ወደ እግዚአብሔር ምን አለ ይላል? ደረሰ ይላል። ጩኸታቸው ወደ እግዚአብሔር ምን አለ ይላል? ደረሰ ይላል። ስለዚህ ወተትና ማር ወደምታፈልቀው ምድር አገባሃለሁ ወይም አስገባሃለሁ ብሎ የተናገረው ለማን ነው? ለአብርሃም ነው። ይሄንን ቃል ኪዳን ለመፈጸም እግዚአብሔር ከ430 ዓመት በኋላ በግብጽ ምድር ለእስራኤሎች ይገለጣል። ለዳጋሲያ የፈርዖንን ክንድ በ10 ተአምራቶች በመምታት ኤላ ዳጋሲያ የእስራኤልን ሕዝብ ከወርቅና ከብር ጋር ምን አደረጋቸው ይላል? አወጣቸው ይላል። ዛሬ በኢየሱስ ክርስቶስም ከተያዝክበት ቀንበር መውጣት ይሆናል። ቀንበር ይሰበራል። ሰባሪው ከፊት ቀድሞ ይወጣል። ሚክያስ ላይ ሲናገር ሰባሪው ከፊት ቀድሞ ይወጣል። አምላክ እግዚአብሔር ከፊት ቀድሞ ይወጣል፣ በሮችህን ይሰብራል። ንጉስ በላይ ነው ይላል። ደራጃታ ለራጋዳጋሲ እምባራጋዳጋሲ ሬታ ለራጋዳጋሲ የሚከስ ጠላት የሚቃወምህ ጠላት እንደ ኢያሱ ክስ የሚያቀርብብህ እድፋም ልብስ ለብሰሃል እያለ ጠላት ከበሽታ ጋር ነው የምትኖረው እያለ ከደህነት ጋር ነው የምትኖረው እያለ ሬዳ ላራጋሲያ ከኃጢአት ጋር ነው የምትኖረው እያለ የሚፎክርብህ ጠላት ዛሬ በኢየሱስ ክርስቶስም ጮሃል። ጮኸ ከሆነ ዛሬ በኢየሱስ ስም ይሰበራል። ወደ አምላክ ወደ እግዚአብሔር ጮኸ ከሆነ ኢላዳጋሲ እግዚአብሔርን ታምነ እንደ በርጠለሜዎስ ከጠራ ዛሬ በኢየሱስ ስም መሰበር ይሆናል። ጠርተዋል። እግዚአብሔርን ታደገኝ ብለሃል። የዳዊት ልጅ ሆይ ና ማረኝ ብለሃል። እግዚአብሔር ዛሬ የላዳጋሳ በጸና ክንድ ካለህበት ቦታ ላይ ፒክ አድርጎ ያወጣል። በኢየሱስም ይሰበራል ቀንበር። በኢየሱስም ሁላ ዳጋጃ ዳጋታ ላራጋዳጋሲ አምባጋ ጌታን ታምናል። ዕውቀትህን ከንቱ አድርገሃል። ብርህን አይሆንም ብለሃል። ዘርህን አይሆንም ብለሃል። ሊረዳኝ የሚችለው እግዚአብሔር ብቻ ነው ብለሃል። ዛሬ እግዚአብሔር ወደ ጮህክበት ነገር ይመጣል። ዛሬ እግዚአብሔር በልጅነት ለገባልህ ቃል ኪዳን ሊገባልህን ቃል ኪዳን ለመፈጸም ይመጣል። በኢየሱስ ክርስቶስም ሸክማችሁ የከበደባችሁ ወደ እኔ ምን በሉ ኑ ይላል። ዛሬ በኃጢአት ውስጥ ያላችሁ ሰዎች ዛሬ እግዚአብሔር ይጠራችኋል። ማንኛውንም ራዳላራጋዳጋሲያ ራዳላራጋዳጋሲያ ጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል ይላል። ከኃጢአት ሁሉ ምን ይላል? ያነጻል። ዛሬ በኢየሱስ ክርስቶስ ደም ማንኛውም ኃጢአት ከላያችሁ ላይ ይነሳል። እናንተ ብቻ ልባችሁን ክፈቱ ለእግዚአብሔር። እናንተ ብቻ ለጌታ ለኢየሱስ ክርስቶስ እጃችሁን አትታገሉ። በራሳችሁ ኃይል ምንም ነገር ሊሆን አይችልም። አትታገሉ። እግዚአብሔር ሊረዳችሁ ይመጣል። አቤነዘር ሊረዳችሁ ይመጣል። ረዳት ዳዊት እንደዚህ አለ፣ ረድኤቴ ከላይ ከሰማይ ነው አለ። ረድኤቴ ከላይ ከሰማይ ነው አለ። አላዳጋ ረድኤቴ ከየት ነው አለ? ከላይ ከሰማይ። እግዚአብሔር የሰጠው ንግስና አይደለም ረድኤቱ። እግዚአብሔር የሰጠው ሀብት ብርና ወርቅ አይደለም ረድኤቱ። እግዚአብሔር የሰጠው ነገር በሙሉ ምድራዊ ነገሮች አይደሉም ረድኤቶቹ ለዳዊት ለንጉስ ዳዊት እንደዚህ አለ፣ ረድኤቴ ከላይ ከሰማይ ነው አለ። በእኔና በሞት መካከል አንድ እርምጃ ቀርቶ እያለ እግዚአብሔር ገባለ፣ ጣልቃ ገባለ። ዛሬ